እዚህ ጋር ዱቄት አለኝ ማለት ነው። እዚህ ጋር ዘይት ትንሽ፣ ስኳር፣ ጨው፣ እርሾ አዘጋጅቻለሁኝ። እስኪ ዛሬ አብረን ፈጢራ እንስራ። ፈጢራ አሰራር ግማሹ ቤት ፈጢራ ክሮሶን ይባላል፣ ፈጢራ ይባላል። በቃ እንደ ቤቱ ይለያያል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልቤ ዩቲዩብ ተከታታዮች እንዴት ናችሁ? ዳላችሁልኝ? እኔ አልሐምዱሊላህ። እንግዲህ እስኪ አብረን ወደ ስራው እንሄድ ማለት ነው። እዚህ ጋ ሱካር ልጨምር፣ ዘይት፣ ጨው። እንግዲህ እናንተ ልካችሁን ታውቃላችሁ። እኔ የምሰራው ትንሽ ነው፣ ትንሽ ስለሆነ ያን ያህል አላበዛም። እርሾ የማንኪያ ጨምሬያለሁ ማለት ነው። አሁን የምጨምርበት የለም፣ አቦካዋለሁ ማለት ነው። እስኪ ታልተመችኝ ላሳያችሁ ነው። ለማውቃት ይዤ ካሜራውን ውሃ ማሞቅ አያስፈልግም፣ ምክንያቱም እዚህ ሀገር ሙቀቱ ራሱ ስለሚያሞቀው ለብ ያለ ውሃ ይባላል። ግን እኔ አላሞቀውም፣ ሞርማን ቀልቼ ነው የምጠቀመው። ምክንያቱም ውሃው ራሱ ዝም ብሎ ስለሚሞቅ ብዬ ነው የማቦካው ማለት ነው። እንደዚህ አድርጌ አቦካሁት። ብዙ እንትን ማለት የለበትም፣ አያችሁ፣ ብዙ ማለት ድርቅ ማለት የለበትም። አቦካሁት። አሁን ወይ ቀስቲሬን አልብሼ አስቀምጠዋለሁ ማለት ነው እስከሚል ድረስ። ከዛ አብረን የምንሰራ ይሆናል፣ አሳያችኋለሁኝ። አብራችሁ ይቆዩ። አሁን እዚህ ጋር ጅብን ኪሪዬን አዘጋጅቻለሁ ቆራርጬ። ጅብን ኪሪ አያችሁት? ጅብን ኪሪ መቼም ማያውቃል አይመስለኝም። ይሄንን ቆራርጬዋለሁኝ። እንደዛ አድርጌ ለአራት ነው፣ ያው እናንተ እንደምትፈልጉት። እኔ ግን ለአራት ነው የምቆርጠው። አንዱን ኪሪ ለአራት ቆራርጠዋለሁ ማለት ነው። ምክንያቱም አጅናዬ ውስጥ አድርጌ የምሰራው ማለት ነው። እዚህ ጋር ሳህን እያዘጋጀሁ ነው። ሳህኔን አሁን ዘይት አድርጌ የምሰራባትም ማለት ነው። በደንብ አድርጌ ቀባታለሁኝ። ዘይት አድርጌ በደንብ አድርጌ ቀብል ታረጋታለሁ። እናችሁት እንዳትይዝብኝ ማለት ነው። አድርጌ ከቀባሁ በኋላ ካዘጋጀሁ በኋላ እዚህ ጋር አሁን አጅናዬን አመጣለሁኝ። ወደ ስራ እንገባለን ማለት ነው። አሁን ወደችዬ አሁን እንደዚህ አድርጎ እስኪ ያጠቀላለሉ ያሳያችሁ። ጅብን ትቆርጡና ማለት ነው። እንደዚህ ትቆርጡና ትንሽዬ ጅብን ውስጥ ታረጉና ተጠቃልሏታላችሁ ማለት ነው። እንደዚህ ጨርቃችሁ ቆርጥ ታረጓታላችሁ። ከዛ እዚች ጋር ቁጭ ቁጭ ነው የሚደረገው ማለት ነው። እንደዚህ እያረጋችሁ መስራት ማለት ነው። ቀላል ነው ስራው። ያው እጃችሁን ዘይት ነካ ማድረግ ትችላላችሁ፣ እንዳይጭንትን እንዳይባችሁ ስትቆርጡት በስነ ስርዓት እንዲሆን ማለት ነው። ይቻት ጅብን ከሌላችሁ ኪሪ፣ ካላችሁ ኪሪ፣ ከሌላችሁ ችግር የለውም። ያላችሁን ጅብን ማድረግ ትችላላችሁ። እንዲታያቸው ብዬ እኮ ነው አቆራረጣችን።
ቲቸርጎ እዛ ጂናውን መቀነስ ማለት ነው። እዛ ቲቸርጎ ቁርጥ እኩል መሆን አለበት። ሲበስል አንዱ ትልቅ አንዱ ትንሽ እንዳይሆን አያችሁት? በስነ ስርዓት ነው መሆን ያለበት ማለት እኩል እንዲሆን ማለት ነው። አንደኛው ዙር ሞላን። አሁን ሁለተኛ ዙር ነገራችን ላይ እኔ በጣም እወደዋለሁ ይሄን ነገር። ስራውም ደስ ይለኛል ይሆናል አይደል? አሁን በእንደዚህ መልኩ ጨርሻለሁ ማለት ነው። ይሄ ክፍተት የምታዩት ማለት ነው ሲነፋ ራሱ ይጠጋጋልና ይነፋል ማለት ነው። እና በዚህ መልኩ ጨርሻለሁኝ። አሁን እዚህ ጋር እንቁላል ውሃውን ደፍቼ አስኳሏን ብቻ እንደዚህ አደርጋታለሁ ማለት ነው እንዲቀባት ናቸው። እንዲወጣ ከረሩ ያምራል። ይሄን ደስ ሲሆን ደስ ይላል። ናችሁት? እንደዚህ አድርጌ አሁን ይሄ እንዲህ ክፍተት የመሰለው ይጠጋጋል። ራሱ ሲቆረጥ አስገባው ይጠጋጋና ምርጥ ይሆናል፣ ይነፋል ማለት ነው። አሁን ቀብቼ ጨርሻለሁ። አሁን ሰምስም አደርግበታለሁ። ትንሽ ሰምስም አደረኩበት። አሁን ፎረን ለኩሻለሁኝ። ብዙ ሙቀት አያስፈልገውም። ቀነስ አድርጎ ብዙ ሀራራው ቶሎ እንትን እንዳይለው ማለት ነው። ፎረን ጨምራለሁ። አላህ አያችኋት፣ እንደዚቹና ወጣለች ማለት ነው። እንደዚቹና ወጣለች። ስለዚህ እና ውዶችዬ የሸቃላ ነገር ተጠርቼ ሂጄ ነበረ ተመልሼ የመጣሁላችሁ ይህን ይመስላል። እንዴት ነው? ታምራለች። እያችኋታ ከስር ራሱ እንደዚህ ነው ከረሯ ማለት ነው። እንደዚህ ታምራለች እና እንደዚህ ታምራለች። አሁን ሀሊም ሙረከዝ መቼም አንዳንድ ሰው ያውቀዋል ብዬ አስባለሁ። ሀሊም ሙረከዝ ካላችሁ እሱን ከላይ ካፈሱበታላችሁ ማለት ነው። ትኩሱን እንዳለ በዚህ በመሀል ይገባል እና ጣፋጭ ይሆናል ማለት ነው። እኔ አሁን እሱ ስለሌለኝ እየተጠራሁ እኮ በጣም አዛረጉኝ እና ማለት ነው። ሀሊም ሙረከዝ ካላችሁ ከላይ ታረጉበታላችሁ ይቀርባል ማለት ነው። እኔ ግን እሱ ስለሌለኝ ዛሬ ስለጨረስኩኝ እዚህ ጋር ሱካር ሰርቻለሁ ማለት ነው። አንድ ኩባያ ሱካርና አንድ ኩባያ ውሃ አድርጌ በዚህ መልኩ ሰርቸዋለሁ ማለት ነው። አያችሁት? በዚህ መልኩ ሰርቸዋለሁ። ሱካር ነው፣ ወፍራም ነው እንደዚህ ስታዩት እና ይሄን አፈስበታለሁ ማለት ነው። ጣፋጭ እንዲሆን ማለት ነው። ሀሊም ሙረከዙ ስለሌለኝ አያችሁት? እንደዚህ አድርጌ ደፋበታለሁ ማለት ነው። አያችሁት?
አሁን እንደዚህ ጥጥ ይላል፣ ወደ ውስጥ ይገባል ማለት ነው። እንደዚህ ሆኖ ከዛ እንደዚህ ጃረጋትና በቂ ይመስለኛል ወደ ውስጥ ይገባል። ያችሁት ራሱ እንትን ይላል፣ ጥጥ ያደርገዋል። አሁን እንደዚህ ይሆንና ይቀርባል ማለት ነው። አቀራረቤን ደግሞ ላሳያችሁ። እያችሁት አሁን እንደዚህ አድርጌ ላቀርባት ነው ማለት ነው። እያችሁት ሲከራከራል። እንደዚህ አድርጌ ላቀርባት ነው። ክዳን አለው። እንደዚህ አድርጌ ላቀርበው ነው ማለት ነው። እና አብራችሁን ስለቆያችሁ በጣም አመሰግናለሁኝ። እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ቪዲዮውን እውልኝ፣ ላይክ አድርጉኝ። ወደትዬ አመሰግናለሁ አብራችሁ ስለቆያችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።